ከተስፋውና ከክዳን የራቅን ከእድል ፋንታ የጎደልን ዳግም የመመለስ እድላችን የተዘጋብንን በሮችን ከፍቶልን ወደ አዲስ ህይወትና ተስፋ ዳግም እድል ሊሰጠን መጣ። ክብሩን፣ ከፍታውን፣ እድሉን፣ አቅሙን ሁሉን ነገር መስዋዕት አድርጎ መጣ። ምን ብሎ? የሰው ልጆችን ወደ ክብር ስፍራ እመልሳለሁ። ስለ እንጀራ ላወራር ለመጣው እኔ የህይወት እንጀራ ነኝ አለ። እኔ እናንተ ንጉሥ ሳልሆን የዓለም ንጉሥ ነኝ፣ የህይወት ራስ ነኝ አለ። የጽድቅን መሰረት ልተክል ነው የመጣሁት እንጂ አውጥቻ አስገብቻችሁ እንጀራ ልሰጣችሁ አይደለም፣ ህይወት ልሰጣችሁ ነው። እኔን ብሎ አለ። እኔን በልታችሁ እርኩ፣ እኔን ጠጥታችሁ እረፉ። እኔ የህይወት ውሃ ምንጭ ነኝ አለ ኢየሱስ። ኢሳይያስ ምዕራፍ 11 ከቁጥር 1 እስከ 3 እንደዚህ ይላል። ከእሴይ ግንድ በትር ይወጣል፣ ከስሩም ቁጥቋጥ ያፈራል። የእግዚአብሔር መንፈስ፣ የጥበብና የማስተዋል መንፈስ፣ የምክርና የኃይል መንፈስ፣ የእውቀትና እግዚአብሔርን የመፍራት መንፈስ ያርፍበታል። እግዚአብሔርን በመፍራት ደስታውን ያያል። ዓይኑም እንደምታይ አይፈርድም፣ ጆሮቹም እንደሚሰማ አይበንይንም። ነገር ግን ለድሆች በጽድቅ ይፈርዳል፣ ለምድር የዋሆች በቅንነት ይበይናል። በአፉም በትር ምድርን ይመታል፣ በከንፈሩም እስትንፋስ ክፉዎችን ይገላል። የወገቡ መታጠቂያ ጽድቅ ነው፣ የጎኑም መቀነት ታማኝነት ይሆናል ይላል። ኢሳይያስ ምዕራፍ 11 ከቁጥር 1 እስከ 5። ይህንን የዛሬውን ቃል ክፍል እግዚአብሔር እንዲናገርና ለሕዝቡ እንዳስተምር የነገረኝ ቃል። እዚህ ክፍል ላይ ያለው ሐሳብ ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ነቢዩ ኢሳይያስ በመንፈሳዊ ዓለም በተረዳው ጥልቅ በሆነ ዕውቀት ወደፊት የሚፈጠረውን የሚመጣውን ኢየሱስ ክርስቶስን ተመልክቶ ስለ መድኃኒታችን የተናገረው የትንቢት ቃል ነው። የትንቢት ቃል ነው። እዚህ ክፍል ላይ የመጀመሪያው የእግዚአብሔር መንፈስ እግዚአብሔርን መፍራት ይልና የምክር፣ የጥበብ፣ የእውቀት እያለ ይዘረዝርና መጨረሻ ላይ እንደዚህ ይላል፣ እርሱም እግዚአብሔርን በመፍራት ደስታውን ያያል ይላል። ከእሴይ ግንድ በትር ይወጣል፣ ከስሩም ቁጥቋጥ ያቆጠቁጣል ብሎ ተናግሮ ከዳዊት ዘር መካከል የተለየ ክብርን የተሸከመ የተለየ ሞገስ ያለው ሕይወቱ የጽድቅ የሆነ ወገቡን በጽድቅ ታጥቆ መቀነቱን ታማኝነት ያደረገ የሕይወት ሥርዓትንና መርህን ለእግዚአብሔር ፍቃድና ሕይወት እግዚአብሔር ለሚከብርበት የሕይወት ሥርዓት በታማኝነት የሕይወት ጎዳናውን ያቀና በእውነት የሚፈርድ ድሃውን ከሀብታም በታች የማያይ ሀብታሙን ከድሃው በላይ ከፍ አድርጎ የማይመለከት በማንም ፊት እኩል የሆነ ፊትህን ይዞ የምንቀሳቀስ ለተቀበለው ሕይወትና እውነት የታማኝነትን መሰረት ሊመሰረት የጽድቅን ማህተም ሊመታ የሕይወት ውሳኔውን በአባቱ ፍቃድ አድርጎ በጨለማ ላለ ሕዝብ ብርሃን ሊያወጣ በውድቀት ጎዳና በሞት ጥላ ውስጥ ለተከበበ የሕያውነትን ተስፋ ሊገልጥ የተገለጠ ስለሱ ይናገራል። እሱም ይላል ከእሴይ ግንድ በትር ይወጣል፣ ከስሩም ቁጥቋጥ ያቆጠቁጣል። እርሱም ጻድቅ ነው፣ በእውነት ይፈርዳል፣ በታማኝነት ይናገራል። ለድሃውና ለመበለቱ ለድሃ አደጉ በቅንነት ያወራል። እሱ ነው አለ። እሱ ነው። እሱም ይልና መጨረሻ ላይ እግዚአብሔርን በመፍራት ደስታውን ያያል። ደስታውን ያያል። ለመደሰት የሕይወት ሥርዓቱን ያደረገው እግዚአብሔርን መፍራት ነው። እግዚአብሔር የመፍራቱን መሰረት ያደረገው መቀነቱን የወገቡን መታጠቂያ ጽድቅ ነው ያደረገው። ወገቡንም በታማኝነት አስሯል። በሚሄድበት ጎዳና የጽድቅ ድምፅን ያሰማል። ለሕይወት የሚሆን የሕይወት ሥርዓትን ተሸክሟል። የሰው ፊት አይቶ አያደላም። ታማኝነቱን ለሰማይ አድርጎ በምድር ይኖራል። ስለ እውነትና ስለ ጽድቅ ሕይወትን ጎዳና መስርቷል። እሱ አለ። እሱ
የሕይወት ራስ ነው። እሱ የመዳን ተስፋ ነው። እሱ ለሰው ልጆች ሁሉ በረከትን ተሸክሞ የመጣ ነው። እሱ ግን አንድ ነገር ያደርጋል። እግዚአብሔርን በመፍራት ደስታውን ያያል። በዚህ ምድር ላይ የክብራችን ሞገስና የሕይወት ስርዓታችን የተገነባው በምናደርገው የሕይወት አካሄድ ውስጥ በሰዎች የአካሄድ ስርዓት ውስጥ በምናደርገው እርምጃ ሳይሆን እግዚአብሔር በፈቀደው የሕይወት መንገድ በቃሉ መሰረት ላይ አምላክን በመፍራት የምንኖረው ሕይወት ነው የደስታ መሰረት። እና ተነበየ። ኢሳይያስ ከተነበየ በኋላ በአዲስ ኪዳን ይሄ መሲህ ተገለጠ። ሲገለጥ የዓለም መድኃኒት ተብሎ የተነገረለት የዘላለም ተስፋ ተሸክሞ ሕዝብ ሁሉ የሚጠብቀው ከጨለማ ያወጣናል ብለው እስራኤላውያን ተስፋ ያደረጉት በቤተ መቅደስ ያሉ ጻፍትና አዛዦች፣ የቤተ መቅደስ ኃላፊዎች፣ ፈሪሳውያን፣ በቤተ መቅደስ ውስጥ ትልቁን ኃላፊነት የተሸከሙ ሕዝቦች አይናቸውን ያስቀመጡበት፣ እይታቸውን የተከሉበት እሱ መሲሁ በከብቶች በረት ተገለጠ እና መጽሐፍ ሲናገር የባሪያን መልክ ይዞ በሰው ምሳሌ ሆኖ ተገለጠ ይላል። ከአምላክ ጋር መተካከልን እንደ መቀማት ሳይቆጥር የሕይወትን ተስፋ ሊሰጠን የመዳንን መንገድ ሊያሳየን የኃያልነትን መሰረት ሊሰጠን ስፍራውን ለቀቀ። ስፍራውን ለቀቀ። እኛ ተናናሾች ታላላቅ እንድንሆን፣ እኛ ደካሞች እንድንበረታ፣ እኛ አቅም የሌለን በአቅም ውስጥ ተተክለን በእግዚአብሔር ፍቅር ውስጥ እንድንታሰር፣ ከተስፋውና ከክዳን የራቅን፣ ከእድል ፋንታ የጎደልን፣ ዳግም የመመለስ እድላችን የተዘጋብንን በሮችን ከፍቶልን ወደ አዲስ ሕይወትና ተስፋ ዳግም እድል ሊሰጠን መጣ። ክብሩን፣ ከፍታውን፣ እድሉን፣ አቅሙን፣ ሁሉን ነገር መስዋዕት አድርጎ መጣ። ምን ብሎ? የሰው ልጆችን ወደ ክብር ስፍራ እመልሳለሁ ብሎ። እሱ ግን ሰው እንደሚፈርድ አይፈርድም። ሰው እንደሚያይ አይፈይድም። ሰው እንደሚገምት አይገምትም። እሱ ወገቡን በጽድቅ ታጠቀ፣ መቀነቱንም ታማኝነት አደረገ። ሀብታሙን ድሃውን፣ ትልቁን ትንሹን ምንም ላይ መስለው የእግዚአብሔርን ፍቃድና ሐሳብ ለሰዎች ሊሰጥ ሕዝብ ሁሉ ጥሎ ሲሄድ ዞር ብሎ ደቀ መዛሙርቶችን ተመለከተና እናንተስ ልትሄዱ ትወዳላችሁ? ሄዱ አላቸው። ጴጥሮስ መጣና ካንተ ወዴት እንሄዳለን? አንተ የሕይወት ቃል አለህ አለ። ሕይወትን ተሸክሞ ለሕዝብ ብዛት የማይኖር፣ ለጥቅሙ የማያወራ፣ ለክብሩ የማይመላለስ፣ ለምቾቱ የማይገነባ ሕይወት ያለው፣ መድኃኒት ያለው፣ ተስፋ ያለው፣ የጽድቅን መሰረት ታጥቆ ወስኖ እስከ ሞት ድረስ ታምኖ ለመሄድ የወጣ ኢየሱስ። እስኪ ኢየሱስ በሉ እስቲ። ኢየሱስ ለጥቅም አይሄድም፣ ለክብር አይኖርም፣ ለምቾት አይንቀሳቀስም፣ ለራሱ ከፍታ ሕይወትን አይሰራም። እሱ የጽድቅ ሕይወትን ተሸክሟል። እርሱ የታማኝነትን ልኬት ክብሩን በመጣል አሳይቷል። ክብራችን ነው እሱ፣ ሞገሳችን ነው እሱ፣ ከፍታችን ነው እሱ፣ ኃይላችን ነው እሱ። አንፈራም እሱን ይዘን። እስከ አልፈራም በሉ እስቲ። አልፈራም። ጃኑ ተካይዋ ረንዳ ኪዲዮ እሱ አይፈራም። መጽሐፍ ሲናገር ሕፃናትና ሴቶች ሳይቆጠሩ ያንን ሁሉ ሺህ ሰዎች መግቦ ሄደና በንጋታው መጡ። በአገሪቱ መንግስት ያለውን ንጉሥ እናወርዳል፣ ንገስልን አሉት። ሐሳብ ቀየረ። ስለ እንጀራ ላወራር ለሚወጣው እኔ የሕይወት እንጀራ ነኝ አለ። እኔ እናንተ ንጉሥ ሳልሆን የዓለም ንጉሥ ነኝ፣ የሕይወት ራስ ነኝ አለ። የጽድቅን መሰረት ልተክል ነው የመጣሁት እንጂ አውጥቻ አስገብቻችሁ እንጀራ ልሰጣችሁ አይደለም፣ ሕይወት ልሰጣችሁ ነው። እኔን ብሎ አለ። እኔን በልታችሁ እርኩ፣ እኔን ጠጥታችሁ እረፉ። እኔ የሕይወት ውሃ ምንጭ ነኝ አለ። ኢየሱስ ክብር ነው እሱ፣ ሞገስ ነው እሱ፣ ኃይል ነው እሱ፣ ከፍታ ነው እሱ። ኢየሱስ በሉ እስቲ። ኢየሱስ ማናፍርበት ማህተማችን፣ ማንገት ማንደፋበት ክብራችን፣ ከጨለማ የወጣንበት ብርሃናችን ኢየሱስ። ሸካይዋ ቱርዳንዳ ኪባ ያንያኖ
ኢየሱስ 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 እሱ የጽድቃችን ኃይል የጽድቃችን ኃይል። እሱን ይዘን ለምን እናፍራለን? እሱን ይዘን ለምን አንገት እንደፋለን? ክብር ነው እሱ፣ ሞገስ ነው እሱ፣ ኃይል ነው እሱ። ስለምን 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 መጽሐፍ ሲናገር ዕብራውያን 1 ላይ እንደዚህ ይላል። እርሱ ስለ ልጁ እንደዚህ ይላል መጽሐፍ፣ ጽድቅን ወደደ አመፅን ጠላ፣ እግዚአብሔርም ከጓደኞቹ ይልቅ የደስታን ዘይት ቀባው ይላል። ሰውየው ደስታ ለማግኘት አመፅን አይከተልም። አመፅን ተልጦ ጽድቅን የሚከተል ነው። አምላክ ከሰማይ ያየውና ዘይት አፈሳል። ዝም ብሎ ዘይት አይደለም። ያለ ገንዘብ የሚመጣ ደስታ፣ ያለ ሰው የሚመጣ ደስታ፣ ያለ ወገን የሚመጣ ደስታ፣ ያለ ዘመድ የሚመጣ ደስታ ከሰማይ የሆነ። ሰውየው ውጭ ተገፍቶ ይመጣል። ቤቱ ሲገባ ልሳን ያወራል። ሸከተካይ ቫንዶኮራ ሻሪለቫንዳኮያ ሬሞሰካይ የህይወት ራስ ነው እሱ። ሰውን ለማስደሰት የማይሰራ፣ ለሰዎች ምቾት የማይንቀሳቀስ፣ ክብሩን ዘላለም ላይ ያደረገ ህይወት ነው እሱ። እስኪ ኢየሱስ በሉ እስቲ፣ ድገሙ ኢየሱስ በሉ እስቲ። ኢየሱስ ኢየሱስ እድል ፋንታችን ነው እሱ። እግዚአብሔርን በመፍራት ደስታውን ያያል። ለመደሰት ምክንያት አይከተልም። ለመርካት የእርካታን የሰዎችን ሲስተም አይሄድም። እግዚአብሔርን አይቶ ይደሰታል። እሱን ተከትሎ ያርፋል። ምድረ በዳውን የሳቅ ያደርጋል። ጓዳውን የልሳን ጓዳ ያደርጋል። ውጭው ይጨነቃል ብሎ ሲያስቡ ቤቱ በእልልታ ይሞላል። ኢየሱስ የህይወት ስርዓቱ ሞገስ ያለበት ነው። አካሄዱ የጽድቅ ተክል ነው። አይፈራ፣ አይደነግጥ፣ በዛ አነሳ ያናውጠው። እሱ ብቻውን ያለ መሪ ነው። ኢየሱስ ክብራችን ነው እሱ። እንዴት እንፈራለን? ተሸክመ ነው። ለምን እንፈራለን? ለምን እንሰካለን? እንደዚህ ያሉ ኢየሱስ ክርስቶስ የመረጣቸውን ሐዋርያቶችን ጻፍትና ፈሪሳውያን በእውቀት የተሞሉ በህዝብ አጀብታና ክብር የሚንቀሳቀሱ መጽሐፍ ሲናገር አደባባዮችን የሚመርጡ በሰው እይታ ለመግባት የሚታገሉ እንደዚህ ያሉ እነዚህ ያልተማሩ ናቸው አሉ። ባለመማራቸው የህይወት ስርዓት ግን እልፍን ይማርኩ ነበር። ቃላቸው የእግዚአብሔርን ድምጽ ነበር። ንግግራቸው የህይወትን ቃል የሚያስተጋባ ነበር። ግን አልተማሩም፣ ደካሞች። እሱ ደካማውን ብርቱ የሚያደርግ ነው። እሱ የተናቀውን ከፍ የሚያደርግ ነው። እሱ የወደቀውን የሚያነሳን። እሱ በሰው ስታይልና ምርጫ የማይሄድ ብቻውን ልዕልናውን ሊያሳይ የቃሉን ስርዓት በምድርቱ ላይ የመሰረተ ነው። ለዚያ ነው መጽሐፍ ሲናገር በከብቶች በረት ወርዶልን መጣለን። ዘዳግም ምዕራፍ 4 ላይ እግዚአብሔር ለሙሴ እንደዚህ አለ፣ ማህበሩን ሁሉ ሰብስብ፣ በህይወት ዘመኑ ሁሉ በሚሄድበት መንገድ ጎዳና ሁሉ እኔን መፍራትን ይማሩ ዘንድ ጥራቸዋል። ከዚያ እንደዚህ አለ፣ የተማሩትን ትምህርት ለዘርዘራቸው ይናገሩ ዘንድ ቃልን እነግራቸዋለሁ አለ። ለካ እግዚአብሔር ህዝቡን እሱን መፍራት ሊያስተምር ሲፈልግ ቃሉን ነው የሚሰጠው። እና እግዚአብሔር እንደዚህ አለ፣ እኔን መፍራት ህዝቡን ታስተምር ዘንድ ህዝቡን ማህበሩን ጥራ አለ። በህይወት ባሉበት ዘመንም በሚመጣው ትውልድ መካከል ይሄ ዘር ይቀጥል ዘንድ ለልጆቻቸው ይናገሩ ዘንድ ምንም ታምር አላደርግም አለ። እግዚአብሔር ቃልን ነው የምሰጠው አለ። ቃልን የተቀበለ ትውልድ እኔን ፈርቶ ህይወቱን ያቀናል። ቃልን የተቀበለ ትውልድ ለእኔ ይኖራል። ቃልን የተቀበለ ትውልድ ከቃለ ውጭ የሆነ ስርዓት አይገነባበትም። ስለዚህ ያለ እግዚአብሔር ቃልን ነው የምሰጣቸው አለ። ያለኝ ሀብትና ክብር እዛ ውስጥ ነው። ለዚያ ነው መጽሐፍ ምሳሌ ላይ ሲናገር በኃጢአተኛ አትቅና፣ በኃጢአተኛም ህይወት ባለው ነገር አትመኝ፣ ቀኑን ሙሉ እግዚአብሔርን በመፍራት ኑር፣ ለዚያም ተስፋ አለው፣ መጨረሻውን ፍጻሜውን መልካም ነው ይላል። እግዚአብሔርን የሚፈራ ትውልድ የህይወት ዘመኑ መልካም፣ ፍጻሜያችሁ የሞገስ እንዲሆን፣ መጨረሻችሁ የክብር እንዲሆን፣ የህይወት እጣችሁ በእግዚአብሔር ዓለም ውስጥ የተስተካከለ እንዲሆን፣ የማታፍሩበት የህይወትን መሰረት በመጨረሻ ገንብታችሁ እንድትሄዱ፣ በኃጢአተኛ ምቾትና በአመፀኛ ስርዓት አትቅኑ። እንደ ገለባ ያልፋል። ዳዊት እንደዛ ጧት ሲሄድ ኃጢአተኛና አመፀኛው እንደ ሊባኖስ ዝግባ ለምልሞና ረዝሞ አየሁታል፣ ቀናውበታል። ወደሱ የህይወት ስርዓት መለስ ዘንድ ለጥቂት ቀረኛል።
ጨከንኩ አለ። አልፌ ሄድ ዘንድ ጨከንኩና አልፌ ሄድኩ አለ። የኔ ዝግባ ትንሽ ነው፣ እሱ ግን ከፍ ብሏል፣ ለምልሟል አለ። በአመፃቸውና በክፋታቸው ሕይወት የገነቡትን የለመለሙትን ሰዎችን ተመልክታችሁ እግዚአብሔርን የመፍራት ሕይወት ስርዓታችሁን አትጣሉ። የተቀበላችሁትን ጽድቅና ሕይወት አሳልፋችሁ አትስጡ። እና ዳዊት ሲናገር አልፌያቸው ሄድኩ አለ። ደርሼ ስመለስ ግን ከስፍራ አጣሁት አለ። እኔ ግን አለው፣ እሱ ግን የለም አለ። ቅድም አድጎና ረዝሞ ያየሁት አመፀኛ፣ በክፋትና በጉበኝነት በዘረኝነት የተገነባ ለማድከምና ለመጣል የሚሰራ በሌሎች የሕይወት ክብር ላይ የራሱን ክብር የሚገነባ አየሁት አለ። ለምልሟል። እግዚአብሔር አይፈርድም ብዬ እስከማስብ ድረስ እስከምገምት ድረስ ሰጋው፣ ቀናውበታል። ስመለስ ግን የለም አለ። አይቆዩም አመፀኞች፣ አይዘልቁም። የምቾት ዓለማቸው ዳር አይደርስም። የሳቅ ፈገግታቸው ብዙ አያልፍም፣ አመሻሽ ላይ ይጠፋል። የሚዘልቅ ሕይወት፣ የማይጠፋ ደስታ፣ የማይወሰድ ሰላም እሱን በመፍራት ውስጥ ነው። ለማን ብዬ እሰጣለሁ? ለማን ብዬ ተዋለሁ? እሱ የሰጠን የሕይወት ስርዓት አይፈቅድም። ለማን ብለህ ከጭቃ ያነሳህን ትጠራው የሰማህን አምላክ ለማን ብለህ የትኛው ባለ ሀብት ያን ክብር ይመልስልሃል? የትኛው ባለ ስልጣን ያንን ሞገስ ይሰጣል? ከእግዚአብሔር ውጪ በሕይወት ያንን ከፍታ ሊገነባል የሚችል ማን አለ? ከኢየሱስ ውጪ በአንተ ሕይወት ላይ ማረፊያ ሆኖ የተገነባ ማን አለ? ለማን ብለህ የሱን ሞገስና ክብር አሳልፈህ ትሰጣለህ? ለማን ብለህ እድገቱንና ከፍታውን አሳልፈህ ትሰጣለህ? እሱ ብልጫችን ነው። እሱ ኃይላችን ነው። እሱ ከፍታችን ነው። እሱ ሞገሳችን ነው። እሱ ኃይላችን እና መጣ ይላል። ወገቡን የጽድቅ መታጠቂያ አድርጎ መቀነቱንም ታማኝነት አድርጎ መጣ ይላል። ሲመጣ ዝም ብሎ አልነበረም አመጣጡ። የገዛ ወገኖቹ ጋር ተገለጠ። የገዛ ወገኖቹም ናቁት ይላል፣ አልተቀበሉትም። ሲያዩት ከከብቶች በረት ነው የመጣው። መጽሐፍ ሲናገር እንወደው ዘንድ ደምግባት የለውም ይላል። የሚወደድ መልክ የለውም። ስትገምቱት አመጣጡ ከሀብታም ዘር ከአናጺ ቤት ነው የመጣው። ሰው ቤት እየዞረ የሚሰራ ቤተሰብ መካከል ነው የተገለጠው። ሰውየው ግን ሲያድግ በጥበብና በሞገስ በእግዚአብሔርና በሰው ፊት ያድግ ነበር ይላል። ገንዘብ አልተሸከመም፣ ግን ሞገስ ተሸክሟል። ሰው አልተሸከመም፣ ግን ጥበብ ተሸክሟል። የሕይወት ጥበብ፣ የጽድቅ ጥበብ፣ የክብር ጥበብ ይዟል። ገመቱት ይላል እና አልተቀበሉ ነው አለ። ዞር አለ ይላል። የሚቀበሉኝ ሕዝብ ተጠጋ ይላል። ልክ እንደ ዮፍታሔ የገዛ ቤተሰቦቹ ሲጥሉት ምናምንተዎች ሰዎች ተከተሉት ተብሎ ዳግም በእነሱ ላይ ይነግስ ዘንድ ዳግም እንደጠሩት ልክ እንደዚያው የገዛ ወገኖቹ አልተቀበሉትም እና ለተቀበሉት በስሙ ለሚያምኑት ሕይወት ይሆን ዘንድ ወደ አሕዛብ ዘወር አለ ይላል። ወደኛ ወደ አልተፈለግን ልክ ጌታ ኢየሱስ ክርስቶስ ያችን አሕዛብቷን ሴት ለውሾች መስጠት አይቻልም ብሎ ሲነግራት ውሾች ከጌቶቻቸው የወደቀውን እንጀራ ፍርፋሪ ይለቅሙ የለምን? ፍርፋሪ ካለ ስጠኝ እንዳለችው በእምነቷ ተከርሞ አሳልፎ እንደሰጣት እንደዛች ሴት ወደኛ መጣ። ወደ አልተገባን ሰዎች መጽሐፍ ሲናገር እንደዚህ ይላል። ስለኛ ሲያወራ ሮሜ ምዕራፍ 11 ስትመለከቱ በፍጥረት የበረሃ ወይራ ሆነ ሳለ በመልካሙ ወይን ግንድ በመልካሙ ወይራ ላይ ከገባ እንዴት እግዚአብሔር በተፈጠሩ በመሆኑት እንደተፈጠሩ ለነበሩት ዘሮችና ግንዶች አይራራላቸው? ፍራንጅ የትዕቢትን ነገር አታስብ ተብሎ እንደተጻፈ በፍጥረታችን የቁጣ ልጆች ሆነን ሳለን እግዚአብሔር ከወደደን ከታላቅ ፍቅሩና ምሕረቱ የተነሳ ከክርስቶስ ጋር ሕይወትን እንደሰጠን ከሞት ቀጠና ተገልጠን ወጥተን ወደ ሕይወት ዕጣ ወደ ለምለሙ ስፍራ እንዳገባን በልጁ በማመን የሚገኘውን ጽድቅ ልክ መጽሐፍ ሲናገር አብርሃም ሳይገረዝ በፊት በነበረው የእምነት ፍለጋ የመገረዝን ማህተብ በእምነት ተቀበለ ተብሎ እንደተጻፈ ላልተገረዝን ለኛ አባት ይሆን ዘንድ ምልክት ይሆን ዘንድ አብርሃም በጽድቅ በእምነት የሚገኘውን ጽድቅ ተካፍሎ ለኛ ያንን በእምነት የሚመጣውን ጽድቅ እንድንቀበል በር እንደሆነልን እሱ መጣ። ያለ ሕግ ያለ ስርዓት በእምነት የሚገነባውን ሕይወት ሊሰጠን ገደብን ሁሉ አንስቶ መካከል ላይ ያለውን የጥልን ግድግዳ አፍርሶ የክብርና የሞገስን ካባ ሊያለብሰን
ሊሰጠን መጽሐፍ ዕብራውያን ላይ ሲናገር እንደዚህ ይላል፣ በመረቀልን በአዲስና በሕያው መንገድ በአብ ዘንድ መግባት ተሰጥቶናል። እንደምን ስፍራ ለሌለን ሰዎች ስፍራ ሰጠን፣ ቦታ ላጣን ሰዎች ቦታ ሰጠን፣ ለተከፋን ሰዎች አቀረበን፣ ለተጣልን ሰዎች መለሰን። እንደዚህ አለ፣ የእሱን ፊት እንመስል ዘንድ ከክብር ወደ ክብር እንደ መስተዋት እያብለጨለጭን እንድንለወጥ በር ሰጠን። እሱ ኢየሱስ ነው። እስኪ ኢየሱስ በሉ እስቲ። ሞገሳችን፣ ክብራችን፣ ኃይላችን፣ ዕውቀታችን አናፍርበትም። በሱ አናፍርበትም። መንገድን ሰጠን። መጽሐፍ ሲናገር አብርሃም መልከ ጼዴቅ በተገናኘው ጊዜ ከሁሉ በላይ አስራትን ሰጠው ተብሎ እንደተጻፈ በአዲስ ኪዳን ያ መልከ ጼዴቅ ኢየሱስ ነው ይላል። ስለኛ በመስቀል ላይ ተሰቅሎ መስዋዕት ይሆን ዘንድ ያሱ መስዋዕት ደግሞ በሰው ፊት የሚጮህ አይደለም፣ በአብ ፊት የሚገባ እንደ አቤል ደም ድምፁ የሚሰማ እድፋችንና ቆሻሻችን ለዘላለም ያስወገደልን ስፍራችንን ለውጦ በጽድቅ ዓለም በአምላክ በአብ ጥላ ውስጥ እንድንቀመጥ በዘላለም አባት ከለላ ውስጥ እንድንኖር የክብሩን ሞገስ ለብሰን ተሰውረን እንድንንቀሳቀስ ስፍራን ሰጠን፣ ቦታን ሰጠን፣ ሞገስ ሰጠን፣ እድል ሰጠን። እሱ አባት ነው። ለዛ ነው መጽሐፍ ሲናገር የመዳናቸው ራስ በመከራ ይፈጸም ዘንድ እሱ ስለ ሁሉ መከራን ተቀበለ ይላል። ስለ ሁላችን መዳናችን በመከራ ውስጥ ነው የመጣው። ችላ የምንለው ህይወት አልተሰጠንም። የምንጥለው መዳን አልተቀበልንም። የምንንቀው ተስፋን አልተካፈልንም። የዘላለም ተስፋ እድል ፋንታችን የዘላለም ርጣችን የዘላለም ነው። አይወሰድ፣ አይነጠቅ፣ በክብር በሞገስ የተሞላ ነው። በጽድቅ የታተመ ነው። መጽሐፍ ቅዱስ ሲናገር የመንፈሱን መያዣ ሰጠን ተብሎ እንደጻፈ በመንፈስ ቅዱስ ኤፌሶን ላይ ታተማችሁ እንደሚል ማይወሰድ ማህተም፣ ማይነጠቅ ማህተም፣ ጽኑ ማህተም በህይወት መጽሐፍ ላይ የተተከልን ሰዎች እስካልሞትም በሉ እስቲ እና እሱን ፈርቶ መኖር ክብር አይደል እንዴ? እድል አይደል እንዴ? ኃይል አይደል እንዴ? ማን አፈረ? ንገሩኝ። ማን ተዋረደ? አምላክን በአምላክነቱ አይቶ ኖሮ አምላክን በክብሩ ተከትሎ ማን ወደቀ?